በጣም ድንቅ የሆነውን የገላትያን ትምህርት እየተማርን ያለነው ዛሬ በጣም ደስ የሚለው አምስተኛውን ምዕራፍ እንቀጥላለን። ሁሉ ጊዜ እንደምናገረው ትምህርት ልክ እንደ ረጅም መብራት የረጅሙን ነገር ያሳያል፣ ግን ሁለቱንም ነገር ዛሬ እናያለን። የጊዜውንም ነገር እግዚአብሔር ይናገረናል ብዬ አምናለሁኝ። at the same time ደግሞ እግዚአብሔር የረጅም ጊዜን ነገር ያስጨብጠናል ብዬ አምናለሁና ራሶቻችንን ዝቅ አድርገን ለሚናገረን ለእግዚአብሔር ራሶቻችንን አሳልፈን እንሰጣለን። ቀኝ እጆቻችንን ከፍ አድርገን ቸርነትና ምሕረት ብዙ የሆነ የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት እጅግ አድርገን እናመሰግንሃለን። ጌታ እግዚአብሔር አምላክና አባት ሆይ በፊትህ እንድናመልክ ስለረዳህን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ አምልኳችን በፊትህ ስላረገ አንተም አምልኳችንን ስለተቀበልክ በኢየሱስ ክርስቶስ ስም ክብር ላንተ እንሰጣለን። ጌታ እግዚአብሔር የዘላለም አምላክና አባት ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ እግዚአብሔር ሆይ የቃል ፍቺ ያብራልን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። የጊዜው ቃል ይገለጥልን። አስተምረን፣ ተናገረን፣ ባሪያህን እርዳኝ በኢየሱስ ክርስቶስ ስም አሜን። ሁላችንም እዚህ ላይ እንመለከታለን። በምዕራፍና በቁጥር ደጋግሜ እንደምለው የተከፋፈለ አይደለም። ልክ ወደ 12ኛው ክፍለ ዘመን አካባቢ ስቲቨን ላንግተን ለመጀመሪያ ጊዜ በቁጥር በምዕራፍ እንደከፋፈለው የመጽሐፍ ቅዱስ አዋቂዎች ይናገራሉ። ከዛ በኋላ ሌሎችም ሰዎች ኦፍ ኮርስ ተጠቅመዋል እና አንድ ወጥ ደብዳቤ እንደሆነ እናውቃለን። ሐዋርያው ጳውሎስ ሲጽፈው ምዕራፍ 5 ቁጥር 1 ላይ ይሄ በተለይ ቁጥር 1 ላይ ዋናው ሐሳብ እንደሆነ የመጽሐፍ ቅዱስ እንትኖች ይስማማሉ። እንደዚህ ብሎ ይናገራል። በነፃነት ልንኖር ክርስቶስ ነፃ አወጣን። በነፃነት ልንኖር ክርስቶስ ነፃ አወጣን። ገላትያ መጽሐፍን ስታጠኑ ይሄ ዋናው ሐሳብ ነው ብለው ይስማማሉ። በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ፣ ብትገረዙ ክርስቶስ ምንም አይጠቅማችሁም። ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለአንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በመልካም ትሮጡ ነበር። ለእውነት እንዳትታዘዙ ማን ከለከላችሁ ብሎ ጥያቄ ይጠይቃል። ይህ ማባበል ከሚጠራችሁ አልወጣም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታምኛለሁ። የሚያናውጧችሁ ምንም ቢኖር ግን ፍርድን ሊሸከም ነው። ነገር ግን ወንድሞች ሆይ እኔ ገና እስከ አሁን መገረዝን ብሰብክ እስከ አሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል። ቁጥር 12 የሚያውኳችሁ ይቆረጡ ብሎ ይናገራል። የመልእክቱ ተደራሲያን ሁላችሁም ቀና ትሉልኛላችሁ። በጣም ረጋ ብዬ ለመናገር ሞክራለሁ፣ ግን በጣም የሚያስደንቅ እኔም በጣም እየተደነቅኩኝ ብዙ ጊዜ ባነበውም ብዙ ጊዜ ለማጥናት በሞክርም የማስተማር እድሉን ቢገጥመኝም በጣም ያስደነቀኝን ነገር አብረን ለማየት እንሞክራለን። የመልእክቱ ተደራሲያን ከዚህ በፊትም አንስቼዋለሁ። ድንገት ዛሬ ለመጀመሪያ ጊዜ አዲስ የመጣም ሰው ቢኖር ደግሞ ማሳሰቡ አስፈላጊ ስለሆነ
የሮማ ግዛት በነበረችውና በደቡብ ገላትያ ከተሞች አንጾኪያ፣ ሊቆኒዮን እነኚህ የምናውቃቸው ናቸው። ሐዋርያት ሥራን ስናነብ ልስጥራ፣ ደርቤ ናቸው። እና ብዙ ጊዜ ሐዋርያው ጳውሎስ 13 መጽሐፍ እንደጻፈ ይታወቃል። ደብዳቤዎችን አንዳንዶች 14 ነው የጻፈው ይላሉ። እሱ የሚያሻማም የሚያከራክርም አይደለም። ግን የገላትያን መጽሐፍ ሲጽፍ ለአራት ቤተክርስቲያኖች ነው የጻፈው። ሌሎቹን ለአንዳንድ ቤተክርስቲያን እንደገናም ለግለሰብም የጻፈው አለ። እና ይሄንን ደብዳቤ ግን የጻፈው ለአራት ቤተክርስቲያን ማለት አራት ከተሞች ላይ ለአንጾኪያ፣ ለሊቆኒዮን፣ ለልስጥራ፣ ደርቤ ባሉ ከተሞች ላይ ላሉ አብያተ ክርስቲያናት እንደጻፈው ይታወቃል። እና የገላትያ ቆይታው ምን ይመስል እንደነበር ደግሞ እንድናውቅ ያስፈልጋል። እና ቆይታውን እዚህ ላይ ጥቂት ነገር መናገር እፈልጋለሁ። እና ቆይታውን ገላትያ 4 ላይ ከ13 እስከ 15 እዚህም ላይ አንድ ነገር በጣም ያሳስበናል። እና 4 ከ13 እስከ 15 ከዚህ በፊት ነካ አድርጌዋለሁ። መድገሙ ግን እጅግ በጣም አስፈላጊ ስለሆነ እዛ በቆየ ጊዜ እንደዚህ ይላል። በመጀመሪያ ወንጌልን በሰበኩላችሁ ጊዜ በደንብ ስሙኝ። በመጀመሪያ ወንጌልን በሰበኩላችሁ ጊዜ ከሥጋ ድካም የተነሳ እንደነበረ ታውቃላችሁ። በሥጋዬም ፈተና የሆነባችሁን ነገር አልናቃችሁምና አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ በደንብ ስሙ፣ በቀይ ያሰመርኩበትን ተመልከቱት። እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻላችሁስ ዓይናችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ ብሎ ይናገራል። በጣም የሚደንቅ ነው። ወንጌል እንደዚህ ነው። ሰዎች መጀመሪያ ጊዜ ሲቀበሉ ተመልከቱኝ። ልክ ጌታ ኢየሱስ ክርስቶስን ስንቀበል የሆነውን አስቡት። እውነተኛ ለውጥ ወደ ሰዎች ሲመጣ የሚያደርገን እንደዚህ ነው። በቃ እውነተኛ ለውጥ ሰዎች ሲለወጡ መጀመሪያ ባይ ዲፎልት ሰዎች ሲለወጡ መጀመሪያ የሚያደርጋቸው እንደዚህ ነው። ምን ልሁንለት ለዚህ ጌታ ይላሉ። ትዝ ይላችኋል። በጣም ከምንገረምባት ሴት አንዷ ወደ ጌታ ኢየሱስ ክርስቶስ የ300 ዲናር ሽቶ ይዛ የመጣችው ሴት በጣም ታስደንቀናለች። ሁላችንም እንደነቃለን። የ300 ዲናር ሽቶ ማለት የአንድ ዓመት የሥራ ደሞዝ እንደሆነ ብዙዎች ይስማማሉ። እና ብዙዎቻችን እንደነቃለን። እውነት ለመናገር ብዙዎቻችን ጌታን ስንቀበል ምን ልሁንልህ አስብሎናል። የጌታ ፍቅር ደቀ መዛሙርቱ ከሴትዮዋ በላይ ሆነዋል። ለምሳሌ ጴጥሮስ ሲናገር እንደዚህ አለ። ትዝ ይላችሁ እንደሆነ አንድ ቀን ለጌታ ኢየሱስ እንደዚህ አለው፣ እኛ እኮ አለ ሁሉን ትተን ነው የተከተልንሃል። ሴትዮዋ የ300 ዲናር ሽቶ ነው ልትሰብር የመጣችው። ጴጥሮስ ግን ሲናገር እንደዚህ አለ። ምንድን ያለው? ንገሩኝ። እኛ አለ ንገሩኝ፣ ሁሉን ትተን ነው የተከተልንሃል። ወንጌል ባይ ዲፎልት እንደዚህ ነው የሚያደርገው። የሚገርማችሁ እውነተኛ ለውጥ ወደ ህይወታችሁ ሲመጣ የምትሆኑትን ነው የምታጡት። አሁን ስሙኝ በደንብ። ትክክለኛ ለውጥ ወደ ሰዎች ሲመጣ ከጌታ ፍቅር የተነሳ ምን ልሁንለት ለጌታ ስለሚያሰኘን ሰዎች እንደዚህ ይሆናሉ። ለዚህ ነው የገላትያ ቅዱሳን ከሆነላቸው ነገር የተነሳ የጳውሎስን የአይን ስቃይ የአይን ህመም እንደሆነ ብዙዎች ይስማማሉ። ከዚህ የተነሳ አይናቸውን ለጳውሎስ ለመስጠት አልሳሱም ነበር። ጳውሎስ ግን ምን አለ? ስጡኝ አላለም፣ አምጡ አላለም ጳውሎስ። ከዚህ ፍቅር የተነሳ ብዙዎች አቢዩዝ ተደርገዋል። ማን ያውቃል? እኔ አሁን እየተናገርኩ አቢዩዝ የተደረጋችሁ ሰዎች ትኖራላችሁ። የቤት ካርታ የተወሰደባችሁ በወንጀለኛ ሰባኪዎች፣ አላ አግባብ የተዘረፋችሁ ሰዎች ትኖራላችሁ። ከዚህ የተነሳ ቸርች ያስጠላችሁ ሰዎች፣ ግልጽ ነው እያልኩኝ ያላችሁ፣ ጌታን ስለወደዳችሁ በጣም ስማርት ስላልሆናችሁ አይደለም፣ ሞኝ ስለሆናችሁ አይደለም። የመባ ሰዓት ሲደርስ
በጣም የሚተናነቃችሁ ሰዎች ደግሞ ይሄኛው የትኛው ዘራፊ ነው እያላችሁ የምትሰሙ ከምን የተነሳ ነው? የሆነ ሰው የሆነ ቀን ዘርፏቸው። ወንጌል ባይ ዲፎልት እንደዚህ ስለሚያደርግ ነው። ምን ልሁንልህ ስለሚያሰኝ ነው። መጥፎ ሰው እጅ ላይ ወድቀን ስለተዘረፈን። ግልጽ ነው። ጳውሎስ እንደዚህ ያለ ቢቻላችሁ እንደ ክርስቶስ ደግሞ እንደ መልአክ ተቀበላችሁኝና ከዚህ የተነሳ አይናችሁን እንኳን ልትሰጡኝ ትፈልጉ ነበራል። የዚህ ዘመን ሰባኪ ቢሆን ጳውሎስ አሰልፎ ነበር ሁሉንም አይናቸውን የሚቀበል፣ ኩላሊታቸውን፣ አይናቸውን ሁሉንም በተቀበለ ነበር። ሳያደርገው ነበር ግን የሄደው። ወንጌል እንዳልኳችሁ ባይ ዲፎልት እንዲህ ነው የሚያሰኘው። ሞኝ ስለሆነን አይደለም ኪሳችንን አራቁተን የሰጠነው ጌታን ስለወደድን። ግልጽ ነው እያልኩ ያለ አንድና አንድ ሁለት እንደሆነ ማንም አይነግረንም። እናውቃለን፣ ስማርቶች ነን፣ ግን ጌታን ስለወደድን ነው። ግልጽ ነው እያልኩኝ ያለሁት። ግን ቅንነታችንን አስጣሉን። እንደዚህ ነው የሆነው። ገላትያ መጡና ቅንነታቸውን አስጣሏቸው። ለዚህ ነው ጳውሎስ መጣና አዚም ያደረገባችሁ ማን ነው አለ። እደነቃለሁኝ አለ። ያቺ ሴት ወደ ጴጥሮስ ሁሉን እንዲጥሉ ያደረጋቸው የክርስቶስ ፍቅር ነው። ያቺ ሴት ታውቃላችሁ የ300 ዲናር አምጥታ የሰበረችው ሞኝ ሆና እንዳይመስላችሁ። የክርስቶስ ፍቅር ባይ ዲፎልት እንዲህ ስለሚያደርግ ምዕራፍ 1 እና 2 ሁሉ ጊዜ እንደምለው ሐዋርያነቱን የተከላከለበት ነው ብዬ ደጋግሜ አስተምሬያለሁ። ሐዋርያነቱን የተከላከለበትን ምክንያት ደጋግሜ አስተምሬያለሁ። ለምንድን ነው መከላከል ያስፈለገው? ሐዋርያነቱን ስል መተው እዛ ስፍራ ላይ ሐዋርያነቱ ላይ ጥላሸት ይቀቡ የነበረው ሰው ጳውሎስን ካልተቀበለ ትምህርቱን ስለማይቀበል ነው። ለዚህ ነው ታውቃላችሁ የመጀመሪያ የሚያደርጉት ሐሰተኛ አስተማሪዎች መጀመሪያ አስተማሪዎችን ያጣጥላሉ። አስተማሪዎቹን ካልተቀበላችሁ ትምህርታቸውን ስለማትቀበሉ ነው። እባካችሁን ቲክቶክ ላይ ፌስቡክ ላይ ቁጭ ብለው ሰዎችን በመሳደብ ትምህርታቸውን እንድትጠሉ ያደርጓችኋል። ቸርቾችን በማጣጣል ታውቃላችሁ ቸርች እንዳትሄዱ ያደርጓችኋል። ምን ቸርች አለ ይሏችኋል። የቸርች መሪን በመሳደብ ቸርችን በማጣጣል እቤት እንድትቀመጡ ያደርጓችኋል። አትራፊ ሰይጣን ነው። መጽሐፍ ቅዱስ እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ አሳርፋችኋለሁ ነው የሚለው። ኑ ወደ እኔ ያለ ኢየሱስ የት አግኝታችሁት ነው የምትሄዱት? ቤተ ክርስቲያን ነው የምትሄዱት። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ ያማረ ነው። በዛ እግዚአብሔር በረከትና ህይወትን አዟል ነው ያለው። ወደዳችሁም ጠላችሁም በዚህ ነው በረከትና ህይወት ያለው። አትራፊ ሰይጣን ነው። እቀራለሁ ብላችሁ ቤት በተኛችሁ ቀን የሚያተርፍ ሰይጣን ነው። ግልጽ ነው እያልኩኝ ያለው። ስለዚህ እነሱ የሚያደርጉት ጳውሎስን በማጣጣል ከዛስ በኋላ ከዛ ደግሞ ትምህርቱን ያጣጥላል። ትምህርቱ በተጣጣለ ጊዜ በውስጣችሁ ታውቃላችሁ ፍርሃትን ይወስዳሉ። ያን ጊዜ ታውቃላችሁ ሳታውቁት መደገፍ ትጀምራላችሁ። ደጋግሜ ስላልኩኝ አልፈዋለሁ። ከዛ መልእክቱን 3 እና 4 ላይ አስተምሬያለሁ። አሁን 5 እና 6 ላይ ቅድስናን እንዴት እንደተከላከለ ከዛሬ ጀምሮ እንገባለን። እና የተደጋጋመ ሐሳቦችን ስለሚያነሳ አልፋቸዋለሁኝ። ወደ ዋናው ሐሳብ ነው የምመጣው። እና ጥቂት ነጥቦችን አሳያቸዋለሁ። መጀመሪያ አንደኛ የሚለው ነፃ ወጥተናል ይላቸዋል። በደንብ ስሙኝ። ነፃ ወጥተናል ይላል። እና እየጻፋችሁ ስለምትሰሙኝ በጣም ነው ደስ የሚለኝ። ነፃ ወጥተናል እንደዚህ ይላል። በነፃነት ልንኖር ክርስቶስ ነፃ አወጣን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ይሄ ጉባኤ ነፃ የወጣ ጉባኤ ነው። እግዚአብሔር ይባረክ። እንደዚህ የሚያደርገን የሚያዘልለን የሚያስጮህን ለምንድን ነው? ነፃ ስለወጣን ነው። እስቲ አንድ ሰው ነፃ ወጥቻለሁ ይበል። ሃሌሉያ። እንደዚህ የሚያደርገኝ ለምንድን ነው? ነፃ ስለወጣው ነው። ለምንድን ነው እንደዚህ የሚጮሁት? ነፃ ስለወጣን ነው። ነፃ ስለወጣው ነው። ነፃ ወጥቻለሁ።
አሳያችኋለሁ። ነፃ ስለወጣሁ ነው። አዲሱ ትርጉም ደጋግሜ ይህንን ጉባኤ ተናግር ያለሁኝ። አዳዲስ ትርጉሞችን አንብቡ። ሊቀላችሁ በሚችል ጉራግኛ ሊሆን ይችላል፣ ኦሮምኛ ሊሆን ይችላል፣ ትግርኛ ሊሆን ይችላል፣ የትኛውም ቋንቋ ሊሆን ይችላል፣ እንግሊዝኛ ሊሆን ይችላል። በምትረዱት በሚቀላችሁ ቋንቋ ደጋግማችሁ አንብቡት፣ ልትረዱት በምትችሉት ቋንቋ። አዲሱ ትርጉም እንደዚህ ይላል፣ በክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። በቀንበር አትጫኑ ራሳችሁን። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው ብሎ መጽሐፍ ቅዱስ ይነግረናል። ከምንድነው ግን ነፃ ያወጣ ነው? ከምንድነው ነፃ ያወጣ ነው? አሁን በደንብ ስሙኝ። ጥቂት ነገሮችን እንደ መንደርደሪያ ነው ማስገባ ምነግራችሁ። እናንተ ግን በብዙ አባዙት። ኤፌሶን ላይ 2:1-2 እንደዚህ ብሎ ይናገራል። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እስቲ ሙታን በሉ። ሙታን ማለት የሞተ ሰው ታውቃላችሁ። በእነርሱም ይላል በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ይላል ዳግም ልደትን ባላገኙት ማለት ነው። ለሚሰራው ይላል አጋንንቶች ናቸው፣ ሰይጣን ነው፣ ክፉ ነው፣ ነፍሰ ገዳይ ነው፣ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። በፊት የምትመላለሱት ይላል ለሱ ፈቃድ ነበረ። እንደፈለገ ይጫወትባችሁ ነበረ። ወደ አያት ይሄዳለው ትላላችሁ በሐሳባችሁ፣ ግን መንገድ ላይ አጥፎ ሌላ ነገር ያስደርጋችኋል። ኦሬዲ ፈቃዳችሁን ተቆጣጥረውታል። የሚገዛችሁ እሱ ነው። የፈለጋችሁትን ማድረግ አትችሉም ነበር። ለምን? እስረኞች ነበራችሁ። ፈቃዳችሁ በሱ እጅ ነበረ። እንደዚህ ነበራችሁ ብሎ ነው የሚናገረው። እስረኞች ናችሁ፣ ላሰራችሁ ባሪያዎች ነበራችሁ። ነፃነት አልነበራችሁም። በምን እንደታሰራችሁ እናንተ ናችሁ የምታውቁት። ግን ሙታኖች ነበራችሁ፣ እስረኞች ነበራችሁ። ጥቂት ላሳያችሁ። የታሰረ ነው። በጣም ድራግ ያሰረው ሰው ነው። ይሄኛው መጠጥ ያሰረው ነው። ያሳይ እንደሆነ አላቅም። ሰውየው መጠጥ በጣም ያሰረው ሰው ነው። ራሱን የሸፈነ ሰው ነው። ራሱን የደበቀ ሰው ነው። በመጠጥ ውስጥ ነው ራሱን የደበቀው። በደሞዙ ልጆቹን ማስተዳደር፣ ቤቱን ማስተዳደር የሚፈልግ ግን በጣም ሼም ይዞት መጠጥ ውስጥ ራሱን የደበቀ ሰው ነፃ መውጣት ይፈልጋል። አንዳንዱ በድራግ ራሱን እየወጋ በመጠጥ ውስጥ፣ በድራግ ውስጥ፣ በተለያየ ነገር ውስጥ፣ አንዳንዱ በሃይማኖት ውስጥ ሊሆን ይችላል። አንዳንዱ በተለያየ በእርኩሰት ውስጥ፣ የተለያየ ነገር ውስጥ የፈለጋችሁትን ልትጠሩ ትችላላችሁ። ላታጨሱ ትችላላችሁ፣ ላትጠጡ ትችላላችሁ፣ ላትቅሙ ትችላላችሁ። ግን ብዙ ነገር ውስጥ ሲመሽ ጨንቀይ ነበር፣ ሲነጋይ ጨንቀይ ነበር። ብዙ ነገር ሰምቼ አውቃለሁ። እስረኞች ነበሩ፣ ታስረን ነበር። ሲናገር ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ሃሌሉያ! ነፃ ወጥተናል፣ ነፃ ወጣን። የኃጢአትን ቀንበር ሰበረልን። ሃሌሉያ! ተሰበረላችሁ ይላቸዋል። ነፃ ወጥተናል፣ ነፃ ወጥተናል፣ ነፃ ወጥተናል። ለገላትያ ሰዎች ይነግራቸዋል። ነፃ ወጥታችኋል፣ ነፃ ወጥታችኋል። ዳግመኛ አትያዙ፣ ነፃ ወጥታችኋል ብሎ ይነግራቸዋል። እዛ ነፃ ከወጣችሁ በኋላ እንደዚህ ይላችኋል፣ እንግዲህ ጸንታችሁ ቁሙ። ጸንቶ መቆም የሚባል አለ። ደጋግሜ አስተምር ያለሁኝ። በሕግ አንጸድቅም፣ ከጸደቅን በኋላ ግን ጸንቶ መቆም የሚባል ነገር አለ። ጸንቶ መቆም ግን ይጠበቅብናል። ጸንቶ መቆም የሚባል አለ። በሕግ አንጸድቅም፣ የምንጸድቀው በጸጋ ነው፣ የምንጸድቀው በእምነት ነው። ከጸደቅን በኋላ ግን ጸንቶ መቆም ይጠበቅብናል። ጸንቶ መቆም። ከዛ ምን ይላል? እንደገና በባርነት ቀንበር አትያዙ። እንደገና ደግሞ ሊያስሯቸው መጥተው ነበር። አይሁዳውያኖች ሕግን መጠበቅ ይገባቸዋል እያሉ ደጋግሜ አስተምር ያለሁኝ። መጠበቅ ይገባቸዋል ብሎ ሌላ ቀንበር ሊጭኑባቸው መጥተዋል። እና እንዳትያዙ የማትችሉትን ቀንበር በላያችሁ ላይ እንዳትጭኑ።
ጥንቃቄ አድርጉ ብለው ይነግሯቸዋል። እና አሳያችኋለሁኝ እና አልፍ የሆነው ወረድ ብዬ ከጥቂት እርሾ ተጠበቁ ይላቸዋል። ከጥቂት እርሾ ተጠበቁ። እርሾ የሚለው ታውቃላችሁ እህቶቻችን በተለይ ያውቃሉ። በጣም ትንሽ ነው እርሾ የሚያደርጉት፣ ሊጡ እንዲቦካ ማለት ነው። ትንሽ ያደርጋሉ። ከዛ በኋላ በቃ ነገር በቃ በነገራችን ላይ ለምሳሌ ያህል 100 ብርቱካኖች ቢኖሩ አንድ የተበላሸ ብርቱካን ቢኖር እነኚህ ብርቱካኖች ተስማምተው ይሄንን ብርቱካን ባለጤና ያረጉታል ብለው እዛ ያንን የተበላሸ ብርቱካን እዛ ውስጥ ቢከቱት በነጋታው እነኛ ብርቱካኖች ያንን ብርቱካን ይለውጡታል? ንገሩኝ። አይለውጡትም። ተስማምተናል? ይለውጡታል ወይ? እሰይ በቃ ስለዚህ we are in the same boat። በቃ አንድ ላይ አንድ አመለካከታችን አንድ ነው ማለት ነው አይደል? እሺ አይለውጡትም። ተስማምተናል አይደል? እሺ አይለውጡትም። በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ? ሲሮጡ ሲጀምሩት በመልካም ነበር ይሮጡ የነበሩት እና ለእውነት እንዳትታዘዙ ማን ከለከላችሁ? ጥያቄ ጠይቃቸዋል። ከዛ በኋላ ያሰመርኩበት ይህ ማባበል ከሚጠራችሁ አልወጣም ይላል። ከክርስቶስ እንዳልሆነ ይነግራቸውና ከዛ እንዲህ ይላል፣ ጥቂት እርሾ ሊጡን ሁሉ ያቦካል ብሎ ይናገራል። አሁን በደንብ ስሙኝ። ለአይሁድ ምሳሌያዊ አነጋገር እርሾ ምንን ያመለክታል? ምንን ያመለክታል? ትምህርትን ነው የሚያመለክተው። ትምህርትን ነው የሚያመለክተው። አሁን አንድ ነገር በደንብ ላሳያችሁ ፈልጋለሁ። እርሾ ምንን ያመለክታል? ለአይሁድ ምሳሌያዊ አነጋገር ጮክ በሉ። ትምህርትን ነው የሚያመለክተው እና አስረግጥላችኋለሁ። በጥቅስ ነው በደንብ አሳያችኋለሁ። ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው። ትምህርትን ነው የሚያመለክተው። ማቴዎስ 16:6 ላይ ከዛ ያብራራላቸዋል። ማቴዎስ 16:11 ላይ ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልነገርኳችሁ እንዴት አታስተውሉም አላቸው። ከዛ በኋላ እንደገና 16:12 ላይ እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተዋሉ ብሎ ይናገራል። ስለዚህ ጥቂት እርሾ ሊጡን ሁሉ ያቦካል አለ። ስለዚህ ስለምንድን ነው የነገራቸው? ንገሩኝ አሁን ላይ በቃ ጮክ ብለን ስለ ትምህርት ነው። እና ጥቂት እርሾ ሊጡን ያቦካል። የደከመው ሰው ደጋግሜ ብያለሁኝ፣ ደከመኝ ካለ በከባድ ሁኔታ ውስጥ ነው እያለፍኩኝ ያለሁት ካለ ታውቃላችሁ በትምህርት ነፃ ታወጡታላችሁ። ጠማማ ትምህርት ይዞ ነው የመጣ ሰው በምን ታድኑታላችሁ? በምን ታወጡታላችሁ? እናንተ እየነገራችሁት እሱ እንደዚህ ያደረገ ብዙ ጥቅስ ይፈለፍላል። መመከቻ የሚሆን ጥቅስ በምን ነፃ ታወጡታላችሁ? በምንም ነፃ አታወጡትም። ለወደቀበት ልትነግሩት ስትሉ እሱ ዳዊትም አብርሃምም ምናምን እያለ የጥቅስ መዓት ፈልፍሎ ይዞላችኋል። በምን ትመልሱታላችሁ? ግልጽ ነው እያልኩ ያለሁት። የደከመ ሰው እኮ አቃተኝ ያለ ሰው አጠገባችሁ አስቀምጣችሁት አብሯችሁ አልቅሶ እመኑኝ ለፍጻሜሽ ተስፋ አለ ነው የሚለው መጽሐፍ ቅዱስ። ያወጣዋል፣ ያድነዋል። በትምህርት የገባን በምን ታወጡታላችሁ? በምን ታወጡታላችሁ? እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። በትምህርት ነው የመጡባቸው። ወደ ባርነት የሚወስዱ ትምህርቶች ስሙኛው በደንብ አድርጋችሁ የክርስቶስና የኛ ልጅነት አንድነትና ልዩነቱን በደንብ ላሳያችሁ። ገላትያ ላይ መተው መርዝ ነው የረጩባቸው። ስሙኛው በደንብ ልጆች ነን አይደለ? ሁላችንም ልጆች ነን አይደለንም? ልጆች ነን።
ክርስቶስም ልጅ ነው። ግን የኛና የክርስቶስ ልጅነት አንድ አይደለም። እንዲህ አይነት አመለካከት አጋንንታዊ ነው። አንተም ልጅ ነህ፣ ክርስቶስም ልጅ ነው፣ ሁለታችሁም አንድ ነው ብለው የሚነግሯችሁ አጋንንታዊ ነው። እሱ አምላክ ሰው ነው። እኛ አዶፕት የተደረግን ልጆች ነን። እየሰማችሁኝ ነው? ላሳያችሁ። በመወለድ እኛ በሉኝ። እኛ ስንወለድ መዝሙር 51:5 ላይ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ ይላል። አወላለዳችን በአመፃ ተጸንሰን እናታችን በኃጢአትን የወለደችኝ። የወለዱን እናትና አባታችን በአመፃ ተጸንሰን በኃጢአትን የተወለድነው። ወደ ኢየሱስ ስትመጣ በመወለድ ኢየሱስ ጌታችን ኢየሱስ ክርስቶስ የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እስቲ አንድ ሰው አሜን ይበለኝ። ከወንድ ፈቃድ አልተወለደም። እሱ ከዘላለም ልጅ ነው። ከዘላለም አምላክ ነው። አምላክ ሰው ነው። ጩሁና አሜን በል። ቢጎትን ነው እሱ። አንተ ጅማሬ አለህ፣ እሱ ጅማሬ የለውም። የሚያስታብይ እኔም እሱ በኩር ልጅ ነው እኔም ልጅ ነኝ የሚያስብል በትዕቢት የሚነፋ አዶፕት ነው የተደረግነው። ከዘላለም ልጅ ነው። አሳያችኋለሁኝ። ልጅ ነኝ ስትል ብትኖር እስራኤል ሄደ ምንም አይመስላቸው። ልጅ ነኝ ሲል ግን እሱ አምላክ ነኝ ማለቱ እንደሆነ የታወቀ ነበረ። እየሰማችሁኝ ነው? እመጣለሁኝ። ማቴዎስ 1:19-23 እንደዚህ ይላል። የሱን አወላለድ እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በደንብ ስሙኝ፣ ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። አሜን በሉ። ሃሌሉያ። እናንተ ስትወለዱ የእናንተ መወለድ ደስታው ለእናትና ለአባታችሁ ነበረ። ደስታው ለአክስት ለአጎት ነበረ። እናንተ ስትወለዱ ጋንዲ ሆስፒታል ወይንም አበበች ጎበና እዛው ክፍል ነው ደስታው። የኢየሱስ መወለድ ግን መልአኩ ለሕዝብ ሁሉ የሚሆን ደስታ መድኃኒት ተወልዷል። ሃሌሉያ። ለሕዝብ ሁሉ ነው። ጩሁና አሜን በል። እዛ በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው። ኧረ አንድ ሰው ጮሆ አሜን ይበል። ሃሌሉያ። አያታሉ። ይሄንን መርዝ ነግረው ጨምረውብህ አንተም ኢየሱስም ልጅ ነው ሁለትም አንድ ነው ብለው አያታሉ። አጋንንታዊ ትምህርት ነው። እዚህ ምድር ላይ በመኖር ስንኖር ልንገራችሁ፣ እዚህ ምድር ላይ በመኖር እኛ ተመልከቱ ሮሜ 3:11-13 ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም፣ አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል፣ የእባብ መርዝ በከንፈሮቻቸው በታች አለ እያለ ስለ ኃጢአት ነው የሚናገረው። እዚህ ምድር ላይ ስንኖር እኛ ተመልከቱ፣ ኃጢአት ማድረግ የሚችል ነው ይሄ ሰውነት። ኃጢአት እናደርጋለን፣ ኃጢአት ማድረግ እንችላለን፣ ደግሞ ኃጢአት አናደርግም። ግልጽ ነው እያልኩ ያለሁት። ይሄ ሰውነት ኃጢአት ማድረግ ይችላል፣ ኃጢአት ማድረግ አይችልም። ይቅር በለን እያለን እንኖራለን። ወደ ኢየሱስ ስትመጡ ስሙኝ በደንብ፣ እሱን ኃጢአት ማድረግ
አክሰስ ማድረግ አይችልም። እሱ የነበረበትን ሪልም ኃጢአት አክሰስ ማድረግ አይችልም። ጩሁና አሜን በል። ባዶ አይደለም፣ በስሜት አይደለም የምነግራችሁ። መጽሐፍ ቅዱስ እሱ እዚህ ምድር ላይ ሲኖር እንደዚህ ይላል። ከእንግዲህ ወዲህ አለ ሲናገር ከእናንተ ጋር ብዙ አልናገርም አለ። የዚህ ዓለም ገዢ ይመጣልና በእኔ ላይ ግን አንዳች የለውም አለ። ምንም ማድረግ አይችልም አለ። ላሳያችሁ ቆሮንቶስ ላይ ሁለተኛ ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኃጢአት አደረገው። እኔና እናንተ ኃጢአት ማድረግ የምንችል ወይንም የማንችል ነን። ኃጢአት ይኸውላችሁ አደርጋለሁ ወይንም ደግሞ አላደርግም። ኢየሱስ ግን ኃጢአት በባህሪው ማድረግ አይችልም። እሱ የነበረበትን ሪልም ኃጢአት አክሰስ ማድረግ አይችልም። እየሰማችሁኝ ነው? እኔም ልጅ ነኝ እሱም ልጅ ነው አትበል። ሊያስቀስፍ ነው እንዲህ ብሎ የሚነግር ምን ልዩነት አለ? አንተም ልጅ እሱም ልጅ የሚል ሊያስቀስፍ ነው። ሰይጣን በትዕቢት ሲነፋ እንዴት አይነት ዕውቀት ነው እባክህ ዛሬ ተገለጠ አትበል። ከኢየሱስ ጋር ትከሻ ለትከሻ የሚያለካካ ትምህርት አጋንንታዊ ነው። እሱ የዘላለም አምላክ ነው። ኃጢአት ያላወቀውን ስለኛ ኃጢአት አደረገው መስቀል ላይ እንደዚህ ነው የሚለው። እሱ የዘላለም አምላክ ነው። መጽሐፍ ቅዱስ እሱ ነው የሚነግረን። ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ይኸውላችሁ የኛ ልጅነት ጅማሬና የጌታችን የኢየሱስ ልጅነት ጅማሬ የኢየሱስ ልጅነት። ኢየሱስ ግን አባቴ እስከዛሬ ይሰራል አባቴ ብሎ ሲናገር እነሱ የሚያስቡትን አይሁዶች ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ። ምን አይነት ነገር ነው? ሂድና እስራኤል አባቴ በል እግዚአብሔርን። ዞር ብለው አያዩህም። ኢየሱስ አባቴ ባለበት አባቴ ሲል ግን እግዚአብሔር እሱ እንዳስተካከለ እነሱ እርግጠኞች ነበሩ እግዚአብሔር ማለቱ እንደሆነ። እሱ አባቴ ሲል እግዚአብሔር እንዳለ ያውቃሉ። ግልጽ ነው እያልኩ ያለሁት። እባካችሁ እንዲህ አይነት አጋንንታዊ ትምህርት እንዳይዛችሁ። የኛ ልጅነት ከእግዚአብሔር ልጅነት ጋር ማለት ከኢየሱስ ልጅነት ጋር አንድ አይደለም። በፍጹም አንድ አይደለም። አንድ ሊሆንም አይችልም። ጥቂት እርሾ በኃጢአት የወደቀን ሰው አባብለ ምን ታደርጉታላችሁ? ትመልሱታላችሁ። ጠማማ ትምህርት የያዘውን ግን ባለፈው ምዕራፍ 4 ላይ አሳይቻችኋለሁ። አሰናብተው ነው የሚለው ከቤተ ክርስቲያን ይሄን አሰናብተው። ምን ታደርጋለህ? እዚህ ጥቂት የሸተተ ብርቱካን ከ100 ብርቱካን መካከል ግድ የለም ይለወጣል ብለን እናስቀምጠው። ኳየር ውስጥ ብናገኘው እናሰናብተዋለን። ሂድ አንተ መንጋህን ፈልግ እዚህ ምንም አታደርግም። አይሻሻልም። በትምህርት እንትን የተበከለን ሰው ምንም ልታደርገው አትችልም። በድካም ውስጥ ያለን ሰው አመት አብረነው አልቅሰን ይለወጣል። በትምህርት ግን መርዝ ጭኖ የመጣን ሰው ምን ታደርጉታላችሁ? መጽሐፍ ቅዱሳዊ ነው። ጳውሎስ ብሏል ገላትያ ላይ፣ እነ ዮሐንስ ብለዋል። ኢየሱስ ከዘላለም አምላክም ልጅም ነው። ይሄው ነው በቃ ትክክለኛው ትምህርት ይሄ ነው። የዘላለም አምላክ ነው ኢየሱስ። የዘላለም አምላክ ነው። በእኛ ልክ ስለወረደ እቤታችን ስለተገኘ የእኛን ቋንቋ ስለተናገረ አይቀልብንም። እውነቱ እሱ ነው። እና ሲጨርስ እንደዚህ ብሎ ይናገራል። እንዴት ደስተኛ ነኝ ኢየሱስን ስለምሰብከው። እንኪያስ የመስቀል እንቅፋት ተወግዷል ይልና የሚያውኳችሁ ይቆረጡ ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ደጋግመው ባለፈው ሳምንት ብያለሁ፣ አልናገረው።
ደጋግመው ተገረዙ እያሉ ጫና የሚፈጥሩባችሁ ከሆነ አለ በዛ ዘመን የነበሩ የአሕዛብ ካህናቶች አሉ። ከፈለጉ እነሱ ሙሉ በሙሉ ሊቆረጡ ይችላሉ አለ። ከፈለጉ እንደሱ ሊሆኑ ይችላሉ። አያስጨናንቋችሁ አለ። እናንተን ግን አለ የአሕዛብ ልማድ አለ እዛ ካህናቶች የነበሩ እና ከዛ ልክ እንዳልኳችሁ በነጻነት ልንኖር ክርስቶስ ነጻነት አውጥቶናል። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። በቃ ነጻ ወጥተናል። ነጻ ስለወጣን ነው እንደዚህ የምናመልከው። ነጻ አውጥቶናል። የአሕዛብ አማልክት አጋንንቶች ናቸው ነበር የሚለው። አጋንንት ስናመልክ ነጻ አወጣን፣ ደረሰልን። ሃሌሉያ! ለዘላለም ክብር ውስጥ ከተትን። ዓይን ያላየው ጆሮ ያልሰማው እግዚአብሔር በሰው ልብ ያልታሰበ እግዚአብሔር ክብር አዘጋጅቶልናል። እዚህ ክብር ውስጥ ነው የከተተን። ሃሌሉያ! ወደዚህ ክብር ነው የገባነው። ሃሌሉያ! ድንገት መለከት ቢነፋ በአየር ላይ እሱን እንገናኘዋለን። ከዘላለም እስከ ዘላለም ክብር ይጠብቀናል። ለዘላለም እስከ ዘላለም ከእሱ ጋር እንኖራለን። ኢየሱስ ጌታ ነው። ሃሌሉያ! አይቀልብንም። ለዘላለም ሲኦል ነበር የሚጠብቀን። መጣ ቤታችን፣ በእኛ ልክ ወረደ። አገኘን፣ የተጣልነው ሰው አደረገን። በቃ በጸጋው አዳነን። ታሪካችንን ለወጠ፣ ስማችንን ለወጠ። ከኛ ጋር ሊበላ ወደደ። የኃጢአተኞች ወዳጅ ተባለ። የኃጢአተኞች ወዳጅ ስለተባለ በኔ ልክ ስለወረደ አይቀልብኝም ይሄ ጌታ፣ አይቀልብኝም ይሄ ጌታ። ኢየሱስ ክርስቶስ ጌታ ነው። እሱ የዘላለም አምላክ ነው። ታውቃላችሁ፣ አይገባኝም። በዛ ፀሐይ የለም ይላል፣ በዛ ጨረቃ የለም ይላል። አይገባኝም፣ ሊገባኝ አይችልም። ለምንድነው በዛ ጨረቃ የሌለው? ለምንድነው በዛ ፀሐይ የሌለው ብዬ ስጠይቅ መጽሐፉ ሲመልስልኝ በጉ ብርሃኗ ነውና ይላል። ብርሃኗ የሆነ የከተማ አይቀልብኝም። እኔ ኢየሱስ ጌታ ነው። የዘላለም አምላክ እሱ ጌታ ነው። ኢየሱስ ጌታ ነው። ፈዋሽ ነው ይሄ ጌታ። አዳዬ ነው ይሄ ጌታ። አከብረዋለሁ። አክብሩት ይሄ ጌታ፣ አክብሩት ይሄ ጌታ። ጸጋ ነው የደጋገፈን። አክብሩት ይሄ ጌታ፣ አክብሩት ይሄ ጌታ። ጸጋው ነው የደጋገፈን፣ ጸጋውን የደጋገፈን ሰው ያደረገን። አክብሩት ይሄ ጌታ። የደጋገፈን ሌላ አይደለም። በሉት ይሄ ጌታ። እውነት የደገፋችሁ ጸጋው ከሆነ አክብሩት በሉት። ኢየሱስ ጌታ ነው።